ሰላምና ጤና ይብዛላችሁ። እንዴት አላችሁ? ውድ የናዝራዊ ዩቲዩብ ቻናል ቤተሰቦች ዛሬ ማለትም ሚያዝያ 9 የተሰሙ ትኩስ መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረግ እንድትጀምሩ በታላቅ ትህትናና አክብሮት እጠይቃለሁ። ወዳችሁ ቪዲዮን ሰብስክራይብ ቪዲዮን ደግሞ ላይክ አድርጋችሁ እዚህ ድረስ እንደመጣችሁ ባለሙሉ ተስፋ ነኝ። እነሆ እናንተን ሁሉ ካደረጋችሁ አይቀር እኔ ደግሞ በእጅ ያሉን መረጃ የማቀበላችሁ ይሆናል ማለት ነው። አስቀድሜ ይዤላችሁ የመጡት መረጃ ስለ ዘማሪት ዘሪቱ ከበደ ነው። ዘማሪት ዘሪቱ ከበደ እንግዲህ ማጽናናት የተሰኘ የመዝሙር አልበም ልትለቅ መሆኑን እንግዲህ በሶሻል ሚዲያዋ አስታውቃለች። ዘሪቱ ከበደ ማጽናናት የተሰኘው የመዝሙር አልበም መጠሪያነቱ ማጽናናት ያለችው እንግዲህ ባለፉት ዓመታት ማለትም ከ2016 ጀምሮ በትልቅ ሀዘን ውስጥ እንደነበረች የሚታወቅ ነገር ነው። ምክንያቱ ደግሞ የመጀመሪያ ልጇ ክርስቲያን ላቃቸው ወደ ጌታ መሄዱን አስመልክቶ በብዙ ሀዘን ውስጥ ነበረች፣ በብዙ ዝምታ ውስጥ ነበረች። ከዛ ሁሉ ጊዜ በኋላ እንግዲህ ከ2 ዓመት ቆይታ በኋላ ማለት ነው ማጽናናት የተሰኘ መዝሙር አልበም ልትለቅ እንደሆነ አስታውቃለች። ዘሪቱ ከበደ ማጽናናት የሚለውን ስያሜ የሰጠችው እግዚአብሔር ከዚያ ሀዘን እንድወጣ ረድቶኛል፣ አጽናንቶኛል ስትል እንደሆነ ብዙ የቅርብ ሰዎቿ ወዳጆቿ እያስነበቡ ይገኛሉ። ዘሪቱ ከበደ እንግዲህ ላለፉት ረጅም ዓመታት ወደ ጌታ ከመምጣቷ በፊት በዓለም ውስጥ ብዙ አልበሞች እንደለቀቀች የሚታወቅ ነገር ነው። ነገር ግን አሁን በእኛ ቤት ውስጥ ወይም ደግሞ በጌታ ቤት ውስጥ ወይም በፕሮቴስታንት እምነት ተከታዮች ዘንድ ከመጣች በኋላ የመጀመሪያ አልበሟን ነው የምትለቀው። ዘሪቱ ከበደ የመጀመሪያ አልበሟን ስያሜ ማጽናናት ብለዋለች። ነገር ግን ደግሞ አንዳንድ ሰዎች በዚህን አጋጣሚ ከብዙ ነገሮች ውስጥ ገና መውጣቷ ነው። ግን ይህን ያላስተውሉ አንዳንድ ጨካኝ ሰዎች እንግዲህ እሷን ለፍታ ጥራ ከብዙ ነገሮች ጋር ራሷን ትንበል የሰራችውን አልበም ኪሳራ ውስጥ ለመክተት ገደል ውስጥ ለመክተት በሚል ተነሳሽነት ዘሪቱ ከበደ አልበም ለቃለች በሚል በአርቲፊሻል ኢንተለጀንስ ወይ ደግሞ ኤአይ አማካኝነት ሰርተው በዩቲዩብ ቻናል ላይ እየፖስቱ ይገኛሉ። ነገር ግን ምንም አይነት የዘሪቱ ከበደ አልበም አልተለቀቀም። ገና ነው የሚለቀቀው። በቅርብ ቀን ለቀዋልና አለችው እንጂ መቼ እንደሚለቀቅ መቼ እንደሚመረቅ ምንም የታወቀ ነገር የለም። ነገር ግን ተለቋል ብላችሁ የምታሰራጩ ሰዎች ከእንደዚህ አይነት ነገር ውስጥ እንድትቆጠቡ ስል በታላቅ ትህትናና አክብሮት ጠይቃችሁ እወዳለሁ። ምክንያቱም እንዳንድ ወንድም ይህ ነገር ተገቢ ሆኖ ስለማይታየኝ ነው። ሰው ብዙ ለፍቶ ብዙ ጥሩ ያገኘውን ነገር ገደል ባንከት ጥሩ ነው። በብዙ ገንዘብ በብዙ ሺዎች የሚቆጠር ገንዘብ ነው የሚወጣበት። አንድ አልበም ሲሰራ በትንሹ እስከ 1 ሚሊዮን ብር እንደሚወጣ በቅርቡ አንድ መረጃ የወጣውን አይቻለሁ። ከብሩም በላይ ደግሞ እቺ ሴት ወይም ደግሞ እቺ ዘማሪት ከብዙ ነገር ውስጥ ታግላ ነው ይሄን ነገር የሰራችው። ማለትም ከሀዘን ውስጥ ከብዙ ችግር ውስጥ ተጋፍጣ የሰራችውን አልበም ገደል ውስጥ ባትከቱባት ባይ ነኝ እና እንደዚህ አይነት ነገር ውስጥ እንድትቆጠቡ ስል ላሳስባችሁ እወዳለሁ። ነገር ግን ክርስቲያኖች እና እሷን ማበረታታት የምትፈልጉ ሰዎች እሷ ትክክለኛ የምትለቅበት ወይም ቻናል ስኮርት አልታውቅም። ነገር ግን በራሷ የዩቲዩብ ቻናል የምትለቅ ከሆነ ከላይ የምትመለከቱት ከ97,000 በላይ ሰብስክራይብ ያለው አካውንቷ ላይ ነው የምትለቀው። በዚህ አካውንት ብቻ ነው ሊለቀቅ የሚችል። ሌላ በሶስት ስም የተከፈተ ዘሪቱ ከበደ የሚል አካውንት ከእሷ እውቅና ውጪ መሆኑን ላሳውቃችሁ እወዳለሁ። ከዛ በተረፈ ደግሞ በሌሎች ሶሻል ሚዲያ አማራጮች ገብታችሁ መከታተል ትችላላችሁ። የእሷን ትክክለኛ ፔጆች እንደዚህ ያስቀምጣላችሁ። የፌስቡክ ይኸውና እኔ ማውቀው እሱን ብቻ ነው። ዩቲዩብም አለ እዛ ላይ የምታሳውቁ ነው። ከመልቀቁ በፊት እዛ ላይ ገብታችሁ ቼክ እንድታደርጉና ከተለቀቀ በኋላ አረጋግጣችሁ እንድትሰሙ ስል በታላቅ ትህትናና አክብሮት ጠይቃችሁ እወዳለሁ። ሌላው መረጃ ልሻገር። ዘማሪ ጌዲዮን አስቻለው የመጀመሪያው ቁጥር 1 ስለኔ ነው የተሰኘ መዝሙር አልበሙን መልቀቁን አስታውቋል። ጌዲዮን አስቻለው እንግዲህ ከሰዓታት በፊት ማለትም ኦልሞስት ከ20 ሰዓት አካባቢ በፊት በራሱ ዩቲዩብ ቻናል አልበሙን ለቋል። ጌዲዮን አስቻለው እንግዲህ ብዙዎቻችን የምናውቀው ነው። ከብዙዎቻችን አእምሮ ሳይጠፋም ብዙ አነጋጋሪ ነገሮች በሱ ዙሪያ ወጥተዋል። ሀዲዱ ጂፒኤስ ምናምን ነገርና ብቻ ያመሆነ በጣም የተለፋበት አልበም ነው። አንድ ሰው አልበም ሲሰራ እንዳልኳቸው ነው ከ1 ሚሊዮን ብር በላይ ወጪ ይደረግበታል። ልፋት አለ፣ አመታት አሉ። የብዙ አመታት ልፋቱ ነውና ገብታችሁ እንድታዩለት ይሁን። ደግሞ መግባታችሁ ካልቀረ ቤቱን ሰብስክራይብ ቪዲዮንም ደግሞ ላይክ አድርጉላት። ዩቲዩብ እንግዲህ እንደምታውቁት የሚከፍለው በቪው ነው። በቪው ነው ብቻ ብላችሁ ደግሞ ገብታችሁ ማየት ብቻ ሳይሆን ላይክ አድርጉለት፣ አበረታቱት፣ ኮሜንት ጻፉለት፣ ጎበዝ በሉት። ቤቱን ደግሞ ሰብስክራይብ አድርጉለት። የሚገርም ዘማሪ እኔ በግሌ በጣም ነው የምወደው።